ድንግልናዋን በ2 ሚሊዮን ዶላር የሸጠችው ይህች ወጣት የሆነ ወቅት ላይ አነጋጋሪ ነበረች። ላውራ ትባላለች። 22 ዓመቷ ነው። ድንግልናዬን እሸጣለሁ በሚል ኦንላይን ላይ ነበር በጨረታ ያወጣችው ማለት ነው። በጣም በርካቶች ተሳትፏል። መጨረሻ ላይ እንግዲህ 3 ሰዎች ናቸው ለጨረታው እንግዲህ ፍጥጫ ውስጥ የገቡት። አንድ ቢዝነስ ሰው ነው፣ ዱባይ የሚገኝ ባለሀብት። ሌላኛው እንግዲህ የገዛው ማለት ነው የሆሊውድ ኤሊስት የሆነ ተዋናይ ነው። በጣም ታዋቂ ነው አሉ። ነገር ግን ስሙ አልወጣም እስካሁን ድረስ። እሱ ነው አሸንፎ የገዛው። ሌላው ደግሞ እዛው ለንደን ውስጥ የሚገኝ አንድ ፖለቲሻን ነበር። በመጨረሻው እንግዲህ የሆሊውድ ተዋናይ በጣም ታዋቂ ነው ብያቸዋለሁ። ስሙ እንግዲህ ስለሌለ ነው ያልጠቀስኩት። ይህን ነገር አሸንፎ 2 ሚሊዮን ዶላር እንግዲህ አውጥቶ ማለት ነው የዚችን ልጅ ድንግልና ወስዷል ማለት ነው። ታዲያ በጣም በሚገርማቸው ሁኔታ ይቺ ሴት ማለት ነው ገና ወጣት ሳለች ነበር እንደዚህ አይነት ነገር ውስጥ የገባችው። ታዲያ ተጠይቃ ነበረ። ሃይማኖተኛም ነች አሉና ስለ ሃይማኖትሽ ምን ትያለሽ? ከሃይማኖትሽ ጋር ሳይጋጭም በማለት ተጠይቃ ነበር። በጣም በርካታ ሴቶች እኮ ድንግልናቸውን በነፃ እያወጡና እየሰጡ ነው። እኔ ግን ለወደፊት የሚሆን ቢያንስ ገንዘብ ይዤበታለሁ። ስለዚህ አንዳች ነገር እንኳን የሚጸጽተኝ ነገር የለም፣ አሪፍ ብርም አግኝቼበታለሁ በሚል ነው የተናገረችው ማለት ነው። ነገር ግን እስካሁን ድረስ ይሄ ገዛ የተባለው የሆሊውድ ተዋናይ ማን ይሆን የሚለው ጥያቄ አልተመለሰም።